الرحمن على العرش استوى ይላል። እኔ አዛኛው አምላካችሁ አላህ ከዓርሽ በላይ ከፍ ብያለሁኝ አለ። خلاص ነብዩ ሰለላሁ ዐለይሂ ወሰለም አላሁ ፊ ሰማ ብለዋል። አላህ በሰማይ ላይ ነው ያለው ብለው ተናግረዋል። ከሰማያቶች ሁሉ በላይ ነው። الراحمون يرحمهم الرحمن يرحموا من في الارض يرحمكم من في السماء። በምድር ላይ ላሉት ዘኑ በሰማይ ያለው ያዝንላችሁ ዘንድ አለ። ሩሆቻችን ከሞትን በኋላ ወደ ሰማይ እንደሚወጡ ከተናገሩ በኋላ ከእያንዳንዱ ሰማይ ወደ ሁለተኛው ወደ ሶስተኛው ትሄዳለች ብለው መጨረሻ ላይ ምን አሉ? ሐታ ተሲለ ኢለ ሰማይ ለቲ ፊሃ አላህ አሉ። አላህ ወዳለባት ሰማይ እስከምትደርስም ድረስ ይቺ ሩህ ትሄዳለች አሉ። እስከ ሰባቱ ሰማይ ድረስ ትሄዳለች። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ከሰባት ሰማይ በላይ ወይም ከዓርሽ በላይ መሆኑን ራሱ ተናግሯል። ይህን ነገር የተናገሩት አህሉ ሱና ወል ጀማዓዎች ከራሳቸው ሳይሆን ከቁርአንና ከሐዲስ መሰረት አድርገው ነው። አላህ ይብራቸው። እኔ የአይሁድ እምነት እያሉ የገለጹላቸው እነ ሾመር ኮምቦልቾች ናቸው። እሺ ምናልባት ጫት መቃምን በረመድ ያስተምራቸው። እሺ አላህ ይህዲህም በስ። እሺ ሙስዬ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። አማን ነው? ሰላም ነው። እንዴት ነህ? አለሁልህ። አፍያ ሁሉ ሰላም አለን። አንድ ሶስት ጥያቄ ያለኝና አሁን የተናገርከው ነገር በጣም አሪፍ ነው። በተለይ የተለያዩ መልሶችን ሰምቼ ነበር ሶስተኛ ላይ ከምጠይቅህ ጥያቄና ያው ዝም ብዬም ከምረዳ ብዙ የተለያየ መልስ ስላገኘው አንተ ትሻለኛለህ ብዬ ነው። አንደኛው አህመድ እና መሐመድ ማለት ምን ማለት ነው? ይለያያሉ አይደለ? ትርጉማቸው አንደኛው እሱ ጥያቄ ነው። እሱ